የዑለሞች መፍለቂያ የእስልምና ሃይማኖት በወሎ የሚል ይሆናል የዛሬ ትረካችን። ሼህ ሳቢርና ሼህ ገራድ የሚባሉት ሁለቱ አንጋፋ የእስልምና አባቶች በስማቸው መንደር ተመስርቷል። ሻዛሊያ፣ ሰማንያና ቲጃንያ በተለያዩ ተወላጆች፣ ፊቄህ ዙቤር አሊም በበኩላቸው የወሎን ቅዱስ ምሁራን ዛሬ እነዚህንና እነዚህን የመሳሰሉ በወሎ ዙሪያ በእስልምና ታሪክ ላይ ያሉ መሠረት ያላቸው ታሪኮችን እንመለከታለን። ድባብ በኮሎኔል ጌታቸው መኮንን ሐሰን። ስለ ወሎ እንግዲህ ኮሎኔል ጌታቸው መኮንን ሐሰን ደሴ ሳላይሽ ላይ ተወልዶ ያደገ ነውና የወሎን ታሪክ ቁልጭ ባለ መንገድ ታሪካዊ ትውፊቱን ያላትን የተፈጥሮ ጸጋና ሌሎችንም አካቶ ወሎ የሀገር ድባብ ብሎ በርካታ ጊዜ ታትሞ ለበርካታ አንባቢያን ቢደርስም ከ80 ሺህ ኮፒ በላይ የታተመ ቢሆንም አሁን ደግሞ በልጁ በሕይወት ጌታቸው አማካኝነት ለህትመት እየተዘጋጀ እኔም እጄን በአርትዖቱ ረገድ እያስገባሁበት ያለ ድንቅ መጽሐፍ ነውና ከሱ ውስጥ የእስልምና ሃይማኖት በወሎ የዑለማዎች መፍለቂያ ወሎ የሚለውን ክፍል እነሆ ልጋብዛችሁ ተዘጋጅቻለሁ። መልካም ቆይታ። የረመዳን ጾም የሰላም፣ የጤና፣ የፍቅር በረከቱን የምታገኙበት፣ ፍቅር የምትላበሱበት የኢባዳ ወር ይሁን ይላል። እስልምና በኢትዮጵያ በተለይም በወሎ እንዴትና እንደምን እንደተጀመረ የሚያትቱ በርካታ ጽሑፎች፣ በርካታ ጥናቶች ይገኛሉ። በመካከለኛው ምስራቅ አንስቶ ጥንታዊ የእስልምና አነሳስን በዚህ አጋጣሚ ለማተት አስቸጋሪ በመሆኑ ወደ ኢትዮጵያ የገቡትን እስላሞች መሠረት በማድረግ መነሳት ይቻላል። የዑለሞች መፍለቂያ በሆነው በወሎ የእስልምና ሃይማኖት መቼና እንደምን እንደመጣና እንደተስፋፋ ራሱን የቻለ ሰፊ ታሪክ ያለው ሲሆን በዚህ አቀራረብ ዶክተር ሁሴን አህመድ የታሪክ ምሁር ናቸው። ትራዲሽናል ሙስሊም ኤዱኬሽን ኢን ወሎ በሚል ርዕስ እንደ አውሮፓውያን አቆጣጠር ከነሐሴ 26 እስከ 29 1986 በሞስኮ በተደረገው በ9ኛው የዓለም አቀፍ ጉባኤ ካቀረቡት ጥናታዊ ጽሑፍ በአጠቃላይና ባጭሩ እንደሚከተለው መመልከት ይቻላል። በታሪካዊ ወይንም በአፋዊ ታሪክ በስፋት እንደሚነገረው ወደ ምስራቅ ወሎ እስልምና ለመጀመሪያ ጊዜ የገባው በ9ኛው ክፍለ ዘመን መጨረሻ በሸዋ ሱልጣኔት መንግሥት ምስረታ በ12ኛው እስከ 13ኛው ክፍለ ዘመን የይፋት መንግሥት ምስረታ መካከል ባለው ነው ይባላል። ምንም እንኳን ከወሎ እስልምና የገባበትን ጥንታዊ ዘመን በውል ይህ ነው ብሎ ለመግለጽ አስቸጋሪ ቢሆንም እስከ አሁን በወሎ ተጠብቆ የቆየው እስልምና ባህል፣ ሃይማኖትና ወግ፣ ሥርዓትና ሌሎችም ትውፊቶች የንግድ ሰዎች ያቀፈው ወይንም ያካተተው የአረብ ስደተኞች በይፋትና አውሳ ወሰን አካባቢ ማለትም በደቡብ ምስራቅ ወሎ ገብቶ መስፈር ከጀመረበት ዘመን አንስቶ መሆኑን ለመገመት ይቻላል። እንደ አርጎባ ላሉት የበረሃ ወይንም የዝቅተኛ አካባቢ ነዋሪዎች የቅድመ አያት ወይንም የጥንት አባቶች መሆናቸው ነው። የሆነ ሆኖ የራሱ የእስልምና ወግና ልምድ ጠንካራና የንግድ ቀጠና መቋቋም በአካባቢው ከተመሠረቱት ትንንሽ ግዛቶች ጋር ተደማምሮ በጥንታዊ ዘመን ወደ መሃል ወሎ መግባት የጀመረው ከሰሜን ምስራቅ ሸዋ ከደቡብ ምዕራብ ወሎ መሆኑን ታሪክ ያመላክታል። ከነዚህ መሠረታዊ ሐሳቦች በመነሳት ለማጠቃለል የሚቻለው ደግሞ ወደ ወሎ እስልምና የገባው ከኢማም አህመድ ኢብን ኢብራሂም
እንደ አውሮፓውያን አቆጣጠር ከ1506 እስከ 1543 በቅጽል ስሙ ግራኝ በመባል ከሚታወቀው ወረራ እጅግ አስቀድሞ የመሆኑ ጉዳይ ነው። ለእናንተም አዲስ ቃል ከሆነ ድንገት ከእስልምና ውጭ ያላችሁ የምትሰሙ ሰዎች ኡለሞች የእስልምና ሃይማኖት ምሁራን ወይንም ሊቃውንት ማለት ነው። ኡለማ ማለት ሱልጣን ማለት ደግሞ የእስላም ባላባት ወይንም ንጉሥ ለማለት ነው። እርሱም የሁሉም የበላይ ነው። ከዚህ በላይ የተመለከተው እስልምና በወሎ የገባበት ወይንም የተስፋፋበትን የመጀመሪያውን ዘመን ሁኔታ ሲሆን በወሎ የእስልምና ሃይማኖት በመቀጠል የተስፋፋበት ዘመን ደግሞ በመጀመሪያው 16ኛው አጋማሽ ክፍለ ዘመን መሆኑን እንረዳለን። ይህም የግራኝ ድል አድራጊነት የተከሰተበት ዘመን ነው። የዚህ ሁኔታ መከሰት ደግሞ የማስለሙን ወይንም እስልምና ሃይማኖትን የማስፋፋቱን ሂደት በኃይልም ሆነ በሰላማዊ መንገድ እንዲፋጠን አድርጎታል። ይህም የእስልምና መሠረታዊ ወታደራዊና ፖለቲካዊ ኃይል በመሃል በሰሜን የኢትዮጵያ መመስረት ጋር በውል የተያዘ ሲሆን የሰላማዊው መንገድ ደግሞ ከግራኝ ጋር በመጡት ሙስሊም ምሁራን አማካኝነት የተከናወነ ሥርዓት ነው። እኚሁ የሃይማኖት ምሁራን በቋሚነት በወሎ ግዛቶች በመስፈራቸው የእስልምናን ትምህርት በአካባቢው ለማስፋፋት ችለዋል። በተለይ ሁለቱ የታወቁት የእስልምና ሃይማኖት አራማጆች በአሁኑ ደሴና ኮምቦልቻ አካባቢ ይኖሩ እንደነበር ይነገራል። እነዚሁ የአካባቢያቸው የአማራ ማህበረሰብ በማስለም የታወቁት የሼህ ሳቢርና የሼህ ገራድ የሚባሉት ሲሆኑ ሸሻቢርና ገራዶ በመባል የሚታወቁት መንደሮች በእነሱ ስም መሰየማቸው ይታመንበታል። በ16ኛው ክፍለ ዘመን መገባደጃና በ17ኛው ክፍለ ዘመን መግቢያ ላይ የኦሮሞ ብሔረሰብ ወደ አካባቢው መፍለስና መስፈር የአካባቢውን ነዋሪ መፈናቀል ያስከተለ ኃይል የነበረበት እንቅስቃሴ ስለነበረ የእስልምናን ሂደት ለጊዜውም ቢሆን እንዲገታ አድርጎታል። በሌላ በኩል ደግሞ በእስልምና በባህላዊ እምነት ወይንም ልምድ መካከል ጤናማ ግንኙነት እንዲዳብር በኦሮሞ የተደረገው ተጽዕኖ ወይንም ግፊት እንደ ዛርና ወዳጃ የመሳሰሉትን የአካባቢ የጸሎት ባህሎች መፈጠር አስችሏል። እንደ ጥናቱ ከሆነ ማለት ነው። በ18ኛውና በ19ኛው ክፍለ ዘመን የእስልምናን ሃይማኖት በወሎ ለማስፋፋት አመቺ ሁኔታን የፈጠሩት ሁለት ሁኔታዎች ናቸው። በ18ኛውና በ19ኛው ክፍለ ዘመን የእስልምናን ሃይማኖት በወሎ ለመስፋፋት አመቺ ሁኔታን የፈጠሩት ሁለት ሁኔታዎች ናቸው። የመጀመሪያው በርካታ የአካባቢው ግዛቶች የመቋቋማቸው ሁኔታ ሲሆን በተለይም በወረይመኖ በፖለቲካም ሆነ በሃይማኖት ምክንያት እስልምና ሃይማኖት መስበክና መስፋፋት ሰፊ ተቀባይነት አስገኝቷል። ሁለተኛው የሃይማኖቱን ረቂቅ መንፈሳዊ ተግባሮችን የሚያስተምረው እንደ ጦሪቃ ያለውን የማስተዋወቅና የማሰራጨት ተግባር ነው። የዚህ ሁኔታ እድገት በ18ኛው ክፍለ ዘመን መገባደጃና በ19ኛው ክፍለ ዘመን መጀመሪያ ላይ በቀይ ባህር ካንሰራራው እስልምና ጋር በውል የተያያዘ ሂደት እንዳለው ይገለጻል። በሌላ በኩል ደግሞ የዚሁ ተሐድሶ የሃይማኖት መመሪያዎችን ወይንም የትምህርት ቤቶችን በማስፋፋት ረገድ ሰፊ ሚና ተጫውቷል። በወቅቱ ምስራቅ ወሎን ከባህር ጠረፍ የሚያገናኘው አዲስ የንግድ መንገድ የመከፈቱና በአካባቢው የእስልምና ግዛት መፈጠር እስልምናን ለማስፋፋት አመቺ ሁኔታ ፈጥሯል። ምዕመናን ወደ ሂጃዝ ለመጓዝ የሚያስችላቸው ሁኔታም በመፈጠሩ ከሂጃዝ ሲመለሱ ከአዳዲስ ሐሳቦች ጋር በመተዋወቅ ስለ ሱፊ የጠለቀ ዕውቀት ለመገብየት ቻሉ። የእስልምናን ሥርዓት ለማስተዋወቅና ለማስፋፋቱም ሁኔታ ለእስልምና ማንሰራራት እጅግ ጠቃሚ ሚና ተጫውቷል። በዚህም በርካታ የትምህርት ማዕከላትና በአካባቢ የቅዱሳን ቦታዎች እንዲሁም ለምዕመናን የሚደረገው ጉዞ ለማስፋፋት ተችሏል። የዚህ አይነቱ ሁኔታ ማስፋፋት በበኩሉ ያስከተለው ነገር ቢኖር ለእስልምና እርምጃ ከፍተኛ ጉልበት መስጠት ብቻ ሳይሆን በአካባቢው ባለው የስልጣን መዋቅርና በእስልምና መካከል የቅርብ ግንኙነት እንዲፈጠር
እንዲፈጠር አመቺ ሁኔታ መፍጠሩ ሲሆን በዚህም የእስልምናን ታዋቂነት ያገኘ ሃይማኖት እንዲሆን አብቅቶታል። የሃይማኖት ሥርዓት በመንግሥት ባለሥልጣናት፣ ምሁራን እንዲሁም በቅድስናቸው በአካባቢው ተቀባይነት ባላቸው የመስፋፋቱ ሁኔታም በአካባቢው ነዋሪ ማኅበራዊና ሃይማኖታዊ ሕይወት ላይ ከፍተኛ መግባቢያ ሆኗል። የእስልምና ፈጣን እድገት በዳግማዊ ቴዎድሮስ እንደ አውሮፓውያን አቆጣጠር በ1855 እስከ 68 እና በአፄ ዮሐንስ አራተኛ በ1872 እስከ 1889 ከፍተኛ ችግር ደርሶበታል። በተለይ በውጭ ኃይሎች ወይንም በግብፅ በመሐዲስት አጥቂዎች ግፊት በእስልምና ላይ ያላቸውን የውስጥ ፖሊሲ አክርረዋል። እነዚህ ነገሥታት ማለት ነው። የወሎ እስላሞች ደግሞ በዚሁ ፖሊሲ ተጠቅተዋል። ይህንኑ በክርስቲያን መንግሥትና ቤተ ክህነት የደረሰውን ጥቃት የተቋቋሙት ደግሞ የምስራቅ ዳርቻ ዑለሞች ሲሆኑ እነርሱም በአካባቢው ገዢዎች ጋር በመተባበር ነበረ። በዓለም አቀፍ ደረጃ ከሚታወቁት 4 የእስልምና የሕግ ትምህርት ቤቶች ማለትም መዛሂብ ሁለቱ በወሎ ይወከላሉ። እነዚህም አቡ አብደላ መሐመድ ኢብን እንድሪስ 767 እስከ 820 የተመሠረተው የሻፊዒና በኩፋ የኖሩት የነበሩት በአቡ ሐኒፋ አልነ ማዕን ኢብን ሳቢት 699 እስከ 767 የተገኘው ሐነፊያ በመባል የሚታወቁት ናቸው። በአጠቃላይ አነጋገር የመጀመሪያው ትምህርት ቤት በወሎ እጅግ ሰፊ ተከታዮች ያሉት ሲሆን በተለይም በደወይና ይፋት ከፍተኛ ተቀባይነት አለው። በሁለተኛው ትምህርት ቤት ሐነፊያ ደግሞ በደጋውና በቆላው እንደ ቃሉ፣ ቦረና፣ ወረይመኑ፣ ወረባቦና የእጁ ከፍተኛ ተከታዮች አሉት። ይህም ሊሆን የቻለው ሐነፊያ የእስልምናን ሕግ ሰፋ አድርጎ በማየት የቀረበ በመሆኑ ነው። በከፍተኛ ሁኔታ የተስፋፋው ሥርዓተ ቀድርያ በወሎ መጀመሪያ የታወቀው በመጨረሻው 18ኛውና በመጀመሪያው 19ኛው ክፍለ ዘመን የየጁ ምሁር ፊቂህ ዙበይር አሊ እንደከበሩ ባፈለቁት በሐሩሩ አፈ ታሪክ ተናጋሪ አህመድ ቢ ሳልህ ነው። ፊቂህ ዙበይር አሊም በበኩላቸው የወሎን ቅዱስ ምሁራን ያስተማሩ ናቸው። ሌሎቹም ሥርዓቶች እንደ ዚሊያ፣ ሰማንያ፣ ቲጂኒያ በተለያዩ ተወላጆች ምሁራን እንደ ሱዳንና ሂጃዝ ባሉት ጎረቤት ሀገሮች በቀሰሙት የሃይማኖት ትምህርት በተለያዩ ጊዜያት እንዲታወቁ መደረጉ በዶክተር ሁሴን አህመድ ጥናታዊ ጽሑፍ ላይ ሰፍሮ ይታያል። ከዚህም ሌላ በወሎ በየዓመቱና በየወቅቱ ብዙ ሺህ ሙስሊም ምዕመናን የሚጎበኟቸው የዚያራ ቦታዎች አሉ። ከነዚህም መካከል ጀማ ንጉሥ ገታ እና ዳና፣ ደገር፣ ጫሊ በጣም ታዋቂነትን ያገኙ ናቸው። ስጠራ ከእንትን ካልኳቸው ረጋብዬ ከፈጠንኩ መሰለኝና ረጋብዬ እንትን ልበላቸው። ከነዚህም መካከል ጀማ ንጉሥ ገታ፣ አና፣ ዳና፣ ደገር፣ ጫሊ በጣም ታዋቂነትን ያገኙ ናቸው። ነገደ ወረሴህ ምንም እንኳን በወሎ እስልምና ታሪክ መወሳት የሚገባቸው አያሌ ጉዳዮች ቢኖሩም ታዋቂ በመሆን ለበርካታ ዘመናት የቆየውና በወሎ እስልምና ታሪክ ከፍተኛ ድርሻ አለው የሚባለው ነገደ ወረሴህ መታለፍ የማይገባው በመሆኑ በአጠቃላይ መልኩ እንደሚከተለው እናየዋለን። ግራኝ አህመድ ኢትዮጵያን በወረረ ጊዜ በ1515 ዓ.ም ከአረብ ሀገር ሼህ ዑመር ከሚባሉ የብር ዘንግና የብር ርክቦት አሲዘው በመምጣት የእጁ ተቀመጡ። ሼህ ዑመርም ከእጁ መጥተው እንደ ተቀመጡ ብዙ ሴቶች አግብተው ብዙ ልጆችን ወለዱ። የሰፈሩበትንም መንደር እየበዛ በመሄዱ ወረሼህ ተባለ። ልጆቹም ከወረሼህ ወረሴህ የሚባልን ስም ተቀበሉ። ሼህ ዑመር ካስወለዷቸው ልጆች የበሁር ወሌ ይባል ነበረ። ከዚህ በኋላ ያለው ትውልድ መዘርዘሩ የወሎ እስላሞች
ምን ያህል በፖለቲካ ሥልጣን ረገድም ከፍተኛ ሚና እንደነበራቸው የሚያስገነዝብ በመሆኑ ጠቃሚ ነውና እነሆ። ሼህ ዑመር የባህር ልጅ ወሌ አብዬን ወለደ። አብዬ ደግሞ ያስወለደውን ልጅ በአባቱ ስም ወሌ ብሎ ሰየመው። ወሌም አባ ገትዬን ወለደ። አባ ገትዬ ደግሞ አባ ሴሩ ጓንጉልን ወለዱ። አባ ሴሩ ጓንጉል ኃይለኛ ፈረሰኛና ደግና እንዲሁም መልከ መልካም ስለነበረ በቤተ መንግሥት የታወቀ ሆነ። አባ ሴሩ ጓንጉል በቤተ መንግሥት በነበረው አቅርቦት ክርስትና ተነስቶ የላስታንና የሰለዋን ባላባት የራስ ፋሪስን እህት ወይዘሮ ገለቡን አገባ የሚሉ ጸሐፍት አሉ። ያም ሆነ ይህ ወይዘሮ ገለቡን አግብቶ ከወይዘሮ ገለቡ ራስ አሊን፣ ወይዘሮ ከፈይን ራስ አሊጋዝን ወለደ። ራስ አሊ ደግሞ ደጃች ፋሪስን ወለዱ። ደጃች ፋሪስ ደጃች አበይን ወለዱ። የደጃች አበይ ልጆች ብዙዎች ናቸው። ወይዘሮ ከፈይን የኢልማን አርማን ባላባት ወርሶ በሬቶንቶ። ወይዘሮ ከፈይ የኢልማን አርማን ባላባት መርሶ በሬንቶንን አግብተው ራስ ጉግሳንና ደጃች አሉላን ወለዱ። ደጃች አሉላ ደግሞ ከወሎ ኢማሞች ልጆች ወይዘሮ መነንን አግብተው በኋላ አጼ ሳህሉን አግብተው እቴጌ የተባሉትን ራስ አሊን ወለዱ። ራስ ጉግሳ ወይዘሮ ሎሚቱን አግብተው ራስ ማርዬን፣ ራስ ኢማምን፣ ራስ ዶሪን፣ ወይዘሮ ሂሩትን ወለዱ። ወይዘሮ ሂሩት የሰሜኑን ባላባት የራስ ገብሬን ልጅ ደጃች ኃይለ ማርያምን አግብተው ደጃች ብጡልን፣ ደጃች መርሶን፣ ወይዘሮ የወብዳርን ወለዱ። ደጃች ብጡል ደግሞ የሜጫይቱን ወይዘሮ የወብዳርን አግብተው እቴጌ ጣይቱን፣ ፊታውራሪ አሉላን፣ ራስ ወሌን፣ ወይዘሮ ደስታን ወለዱ። እቴጌ ጣይቱ የዳግማዊ ምኒልክ ሚስት መካን ናቸው። እንግዲህ በዚህ አይነት ትውልድ እነዚህ ወረሴዎች የጓንጉል ልጆች ከታላቁ አሊ እስከ ታናሹ አሊ ከነ ልጅ ልጆቻቸው 7 መሳፍንት የእጁን፣ ላስታን፣ አገውን፣ ዋድላን፣ ደላንታን፣ ወሎን፣ በጌምድርን፣ ሰሜን ጎንደርን፣ ወገራን፣ ደንቢያን፣ ቋራን፣ አገው ምድርን፣ ዳሞትን፣ ጎጃምን አንድ አድርገው 68 ዓመት ገዝተዋል። 71 ዓመት የሚሉም አሉ። የሆነው ይሁን ገዝተዋል። የ3 ዓመቱ እንግዲህ በምን የታሪክ መፋለስ እንደመጣ የሚታወቅ ነገር የለም፣ ወይ አጥንቶ ያረጋገጠ ሰው የለም። እነዚህ ወረሴዎች ቀደም ሲል እንደተጠቀሰው ክርስትናቸው በጓንጉል ጊዜ ነው። ልጆቹ ክርስቲያኖች ሆነው ታላቁ ራስ አሊ በአገራቸው በእጁ 7 ደብር ተክለዋል። በጠቅላላው የዚህ ታሪካዊ ሁኔታ ቢያንስ 2 መሠረታዊ ነገሮችን ያመላክታል። እነዚህም የወሎ እስላም እንዴትና እንደምን ከክርስቲያኑ ጋር በመዛመድ እስልምናን እንደሚተውና በፖለቲካው ሥልጣንም ምን ያህል ከፍተኛ ደረጃ ላይ እንደደረሱ ነበረ። የወሎ ዑለሞች መንዙማ። ዑለማዎችና መንዙማ በወሎ እንደ ተአምር ከሚቆጠሩና ከፍተኛ ደረጃ ከሚታወቁት መካከል የሩቅ ዘመናትን ክስተት በመተንበይ የታመመን በመፈወስ ወዘተ በጸሎታቸው፣ በዱዓቸው፣ በትፍታቸውና በምርቃታቸው የታወቁት ሸሆችና በሃይማኖት ጥልቅ ዕውቀትና ስሜት ባላቸው ቃልቾች የሚዘመው መንዙማ ነው። እኒህንም አማኞቹ ወይንም ተከታዮቹ በዓለ 4 አይና በሰው ጀንበር ጠልቀው የሚናገሩ ቢመጀኑባቸው የሚያሽሩ ወዘተ ይሏቸዋል። ከነዚህ መካከል ሼህ ሁሴን ጅብሪል የአርሲዋ እመቤት የእጅዋ ወይንም የእጅዋ፣ የመርሳ አባ ጌትዬ የጉናው ንጉሥ የእጁዬ፣ የደሴው ጠንገጎ ሼህ በቅርቡ ታዋቂነትን ያገኙት የኮምቦልቻው አባት መሐመድ አወል ለአብነት የሚጠቀሱ ናቸው። ከነዚህና የመሳሰሉትም በወሎ ብቻ ሳይሆን በሌሎች አካባቢዎች ታዋቂነትንም አግኝተዋል። እዚሁ ጋር የግርጌ ማስታወሻ ላይ መንዙማ የአረብኛ ቃል ሲሆን ውዳሴ ማለት መሆኑን አስፍሯል።
በዚሁ አኳያ በወሎ እስልምና መንዙማ በተከበሩት ሸሆችም ዘንድ ሆነ በሃይማኖቱ ተከታዮች ከፍተኛ ግምት የሚሰጠው ዝማሬ ነው። መንዙማ ራሱን የቻለ ክብርና ሞገስ ያለው የሃይማኖት ጥልቅ ፍቅር እምነት መገለጫ በመሆኑ የወሎ የእስልምና በተወሳ ቁጥር ስለ መንዙማ ይነሳል። ከሌሎች አካባቢዎች የሚገኙ የእስልምና ተከታዮች ሳይቀሩ በወሎ መንዙማ ከፍተኛ አድናቆትና ፍቅር አላቸው። በተለይ መንዙማ ረጋ ባለና ጥራት ባለው ድምፀ ቅላጼ አላህን፣ መሐመድን፣ ነቢያትን በማወደስ ቅዱስ ተግባራትን በማበረታታት የሚዘመር እንደመሆኑ ልብን የሚሰልብና መንፈስን የሚማርክ ልዩ ኃይልና ጉልበት አለው። ስለሆነም በዚህ አጋጣሚ ስለ መንዙማ ጥቂት ለማለት ይቻላል። ወቅቱ ረመዳን ነውና መንዙማ የሙስሊሙ ማህበረሰብ የሚጠቀምበት አለፍ ስንል በየመንገዱ የምንሰማው ስለሆነ እንግዲህ እነሆ የመጽሐፉን ልቀጥል፣ ተከተሉኝ። በሌላ በኩል ደግሞ መውሊድ ሲደገስ ወዳጃ ሲዘጋጅ በሥነ ሥርዓቱ ላይ ተገኝተው ዝማሬ ወይንም ጸሎት የሚያደርሱ ሸሆች አሉ። ይህ ደግሞ ለየት ያለውና ራሱን የቻለው አይነት ነው። በዚህኛው ተርታ የሚመደቡት ሸሆች በየዝማሪያቸው የአላህን የነቢያትን ስም እየጠሩ የሚያወድሱ፣ ቁርአንን የሚያስተምሩ፣ ሃይማኖታዊ ደግደጉን የሚመክሩ ጠንካራ የእስልምና ሃይማኖት አራማጆች በመሆናቸው ከአላህ ሌላ የማያመልኩ እስላሞች ናቸው። መንዙማ በእስልምና ሃይማኖት ጥልቅ ስሜትና ዕውቀት ባላቸው ሰዎች የሚዘጋጅና ሃይማኖታዊ በሆኑ አጋጣሚዎች ላይ ብቻ የሚዘመር በመሆኑ ከእስልምና ሃይማኖት ዝማሬዎች ወገን ይመደባል። እንደ ሌሎች የእስልምና ሃይማኖት ዝማሬዎች ሁሉ በመንዙማ መግቢያ ላይ የአላህንና መሐመድን በማወደስ ጀምሮ ትረካውን ሲቀጥል በምስጋናና በተለማምኖ ያሰርጋል። የሃይማኖታቸው ሥርዓትና መመሪያ ከልብ በመከተል የታወቁት የወሎ እስላሞች በመንዙማ ያላቸው ችሎታና ፍቅር ልዩ ነው። ረመዳንን በነገራችን ላይ ማንም ሙስሊም እዚህ ጋር የሚያስገድደኝ የሚወደኝ የሚጠላኝ ይኖራል ብዬ አይደለም። ረመዳንን አረብ ሀገርም ባለሁበት ወቅት በጣም ወዶና በተወሰነ ወቅት ከእስልምና አጽዋማት ወይንም በዓሎች አንዱ ከሆነው ረመዳን በጣም ደስ ብሎኝ የምናሳልፍበት ጊዜ ፍጡር ክርስቲያን እስላም ሳንል ተጠራርተን የምናፈጥርበት በተለይ የመን ባሳለፍኩበት ጊዜ ከፍተኛ ለእስልምና ሃይማኖት አክብሮት እንዲኖረኝ ያደረገኝ የመን የመቆየቴ ሁኔታ ብቻ ሳይሆን እዚህ ያሉ ሙስሊሞችም መልካምነታቸው፣ ቀናነታቸው፣ ቤተሰባዊነታቸው ጭምር ስለሆነ መልካም ረመዳን እላችኋለሁ።